በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ እንግዲህ የሰባተኛ ክፍል ምዕራፍ 1 እና ምዕራፍ 2 ትምህርቶችን እስቲ በጥያቄ መልክ መልሰን እናጠንክራቸው በሚል ሐሳብ ዛሬ አንድ ተግባራዊ የሆነ ልምምድን እናደርጋለን ማለት ነው። እስቲ በቤተ መጻሕፍታችን ከሚገኙ መጻሕፍት አንድ ሁለቱን እንመርጥና እነሱን ለቁጥርና ለንባብ ራሳችንን ለመፈተን እንጠቀምባቸዋለን ማለት ነው። ከአንደኛው መጽሐፍ ዝም ብዬ የሆነ ገጾችን እገልጥና ገጹ ያረፈበት ቁጥር ስንት እንደሆነ አብረን እንመረምራለን ማለት ነው። ሌላ ደግሞ ንባባትን እናነባለን። ከንባባት ውስጥ ተነሽ፣ ተጣይ የምንላቸው ነገሮች ምንድናቸው የሚለውን እንለያለን ማለት ነው። አብራችሁን ቆዩ። እሺ፣ አንደኛው መጽሐፋችን ሐዲስ ኪዳን ነው፣ በግዕዝ የተጻፈ ነው። ሁለተኛው መጽሐፋችን ደግሞ መጽሐፈ ስንክሳር። ስለዚህ እስቲ እነዚህን መጽሐፍት ለቁጥርና ለንባብ እንጠቀምባቸዋለን ማለት ነው። አብራችሁ። እሺ፣ እስቲ መጀመሪያ ራሳችንን ምን ያህል የግዕዝ ቁጥር እናውቃለን ብለን እንፈትን። ስለዚህ የመረጥነው መጽሐፍ ያገኘነው መጽሐፍ ሐዲስ ኪዳን በግዕዝ ነው፣ በግዕዝና በአማርኛ የ2002 ዓመተ ምህረት እትም ነው። ስለዚህ እስቲ እዚህ ጋር ዝም ብዬ የሆኑ ገጾችን እገልጥና ከዛ በኋላ የደረሰበት ቁጥር ስንት እንደሆነ በግዕዝ አብረን እናያለን ማለት ነው። እሺ፣ የመጀመሪያው እዚህ ጋር የምናየው 7 ቁጥር ነው። 7። ስለዚህ 7 ሲነበብ ምንድነው? ሰብአቱ አይደለ? ሰብአቱ። በጣም ጥሩ። እስቲ አሁንም ልቀጥል። እሺ፣ ይሄኛው ደግሞ ምዕት አሰርቱ ወስድስቱ ነው። ምዕት አሰርቱ ወስድስቱ ማለት 116 116 ማለት ነው። በጣም ጥሩ። እሺ፣ ሌላ አርባዕቱ ምዕት ስሳ ወሰብአቱ ወይም ደግሞ 467። እሺ፣ አንድ ሌላ እንጨምር። አሰርቱ ምዕት እስራ ወሰለስቱ 1023። ቆንጆ። ስለዚህ ማንኛውንም ቁጥር ማንበብ እንችላለን ማለት ነው። እስቲ አሁን ደግሞ ወደ ንባብ እንሂድ። ለንባብ እዚህ ጋር የስንክሳር መጽሐፍ አለን። ዛሬ እንግዲህ ታኅሳስ 3 ነው። ዛሬ እንግዲህ ስለዚህ የታኅሳስ 3ን እናውጣና እናነባለን። ከሱ ውስጥ የተወሰነች እናነብ። ወሶበ ወለደታ ለእግዝእትነ ቅድስት ድንግል ማርያም ሐፀነታ 3 ዓመተ ውስተ ቤታ ወእምዝ ወሰደታ ሀበ ቤተ መቅደስ ትንበር ምስለ ደናግል ይላል። አማርኛው ቅድስት ድንግል እመቤታችን ማርያምንም በወለደቻት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህም በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት ይላል። ጥሩ። ወሶበ ወለደታ ይላል። ይሄኛው ምን አይነት ንባብ ነው? ወሶበ ወለደታ ተናባቢ ተነሽ። በጣም ጥሩ። ለእግዝእትነ ይሄኛው ተነሽ። ቅድስት ድንግል ማርያም ቅድስት ምንድን ነው? ተጣይ። ድንግል ተጣይ፣ ማርያም ተጣይ። ሐፀነታ ተነሽ። 3 ወዳቂ ዓመተ ተነሽ። ውስተ ቤታ ተናባቢ ወዳቂ። ወእምዝ ተጣይ። ወሰደታ ምንድን ነው? ይሄኛው ተነሽ። ሀበ ቤተ መቅደስ ተናባቢ ተጣይ። ትንበር ሰያፍ ተነሽ። ምስለ ደናግል ይሄኛው ደግሞ ምንድን ነው? ተናባቢ ተጣይ። ወነበረት የሚል ብንጨምርበት ደግሞ ምን ይሆናል ማለት ነው? ሰያፍ ተነሽ ይሆናል ማለት ነው። ስለዚህ በቤተ ክርስቲያናችን የሚገኙ በቤታችን የሚገኙ የግዕዝ መጽሐፍትን በዚህ መልኩ መመርመር እንችላለን። በዚህ መልኩ ራሳችንን ማለማመድ እንችላለን ማለት ነው። ስለዚህ ምዕራፍ 1 እና ምዕራፍ 2 ላይ ስለ ቁጥር በግዕዝ ተምረናል፣ ስለ ንባብ ተምረናል አይደለ? ስለዚህ እነዚህ ነገሮች በዚህ መልኩ ማዳበር
እንችላለን ማለት ነው። ሁላችሁም እስቲ ቤተክርስቲያን ውስጥ የሚገኙ ቤተ መጻሕፍት ውስጥ የሚገኙ ቤታችሁ ውስጥ የሚገኙ መጽሐፍትን ልክ በእንደዚህ መልኩ በመደጋገም በመለማመድ ራሳችሁን ለማዳበር ሞክሩ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ። በቀጣይ እስከምንገናኝ ሰላም ቆዩ።